ጤና ይስጥልኝ የተወደዳችሁ የኢትዮ ወግ ቤተሰቦች፣ ዛሬ ከአሜሪካ የውጭ ጉዳይ ሚኒስቴር የስልክ ጥሪ በኋላ ጠቅላይ ሚኒስትር አብይ አህመድን ረፍት የነሳቸውን ከጅቡቲ እስከ የተባበሩት አረብ ኤምሬቶች ያከነፋቸውን ብርቱ ጉዳይ ምንድነው ስንል ጠይቀናል። ያገኘነው ምላሽ ልናስረዳችሁ ወደናል። አብራችሁን ቆዩ። የአፍሪካ ቀንድን ከምንጊዜውም በላይ ተለዋዋጭና የማይገመት የኃይል አሰላለፎች የሚታዩበት የምድራችን ወሳኝ ቀጠና ሆኗል። ኢትዮጵያ በአሰብ በኩል ቀይ ባህርን ዳግም ለመቀላቀል ባኮበኮበችበት በዚህ ወቅት የአሜሪካ ቅምጥል ልጅ የሆነችው እስራኤል ለተገንጣዩ ሶማሊላንድ እውቅና በሰጠች ማግስት ከፕሬዝዳንት ትራምፕ ጋር ሆና ኢራን ላይ ጦርነት ከፍታለች። ይህ ደግሞ ጠቅላይ ሚኒስትር አብይን ጨምሮ በርካቶችን ውጥረት ውስጥ ያስገባ ጉዳይ ሆኗል። በዝርዝር እንመለከተዋለን። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከሁለት ዓመት በፊት ለንግድና ለጦር ሰፈር የሚውል የባህር በር ለማግኘት በሚል ራሷን ከሶማሊያ ለይታ ከምታየው ሶማሊላንድ ጋር የዲፕሎማሲ ኪሳራ ያስተናገደችበትን የመግባቢያ ስምምነት መፈራረማቸው ይታወሳል። በአንድ ወር ውስጥ ይፈጸማል ተብሎ የነበረው ይህ ስምምነት የዋሽታ ሆኖ ሲቀር ኢትዮጵያ ከጎረቤቶቿ ጋር ውጥረትና ጸብን ውስጥ አስገብቶ በዓለም ፊትም ነገር ፈላጊና የሉዓላዊነት ጸር ተደርጋ እንድትወሰድ ባደረገ ኪሳራ ተደምድሟል። የሶማሊላንዱን ስምምነት ተከትሎ ከግብጽና ኤርትራ ጋር ጸረ ኢትዮጵያ የሆነ ጥምረትና አካላዊ ከበባ ውስጥ ገብተው የነበሩት የሶማሌው ፕሬዝዳንት በቱርኩ አቻቸው አሸማጋይነት ከኢትዮጵያ ጋር እርቅ ያወረዱ ቢመስሉም ነገሩ ግን የማይተማመን ባልንጀራ በየወንዙ ይማማላል አይነት ሆኖ ከወር ባነሰ ጊዜ እየተገናኙ ሲወያዩ ቢታዩም በተጨባጭ የመጣ ለውጥ ግን የለም። ለዚህ አንዱ ማሳያው ደግሞ በአንካራው ስምምነት መሰረት በሶማሊያ በኩል ለኢትዮጵያ ይመቻቻል ተብሎ የነበረው የባህር በር ጉዳይ እንደተዳፈነ መቅረቱ ነው። የሶማሊያው ሰው አሁንም ኢትዮጵያና አብይን አስተዳደር በጥርጣሬ የሚመለከቱ ናቸው። ኢትዮጵያ የባህር በር ስትል አሰብን ማለቷ ነው። ይህም ሉዓላዊነቴን በመድፈር በወረራ የመውሰድ እቅድና ሴራ ነው በሚል ግምገማ የምትከሰው ኤርትራና መሪዋ ኢሳያስ አብዝተው የሚያምኑም ናቸው። የሀገራት ሉዓላዊነት ሊጣስ አይገባም በሚል ደጋግመው ከኢሳያስና ከግብፁ ፕሬዝዳንት አልሲሲ ጋር የሚዶልቱት ሐሰን ሼህ መሐመድ ነው ሚኒስትር አብይ አህመድ ለቡና ጠጡ ጭምር ደጋግመው ወደ አዲስ አበባ የሚጋብዟቸው። ከሰሞኑ ጠቅላይ ሚኒስትር አብይ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በጅቡቲ ተገኝተው በቀጣይ የሰላምና የጸጥታ ጉዳይ ላይ የሶስትዮሽ ምክክር አድርገናል ሲሉ በፎቶ ታይተዋል። የውይይት ምን ያተርፋል የሚለውን እንደተጠበቀ ሆኖ የግዛቴ አካል ነች የምትላት ሶማሊላንድ በእስራኤል እንደ ሀገር እውቅና የተሰጠባት ሶማሊያ የእስራኤል ወዳጅ የሆነችውን ኢትዮጵያን ሁሌም የህልውናዋ ስጋት አድርጋ ነው የምትመለከታት። ይህ ደግሞ እስከ ዛሬ ባሬ ታላቋ ሶማሊያ ምስረታ በኢትዮጵያ ላይ የከፈተውን ወረራ ግልጽ ጦርነት የሚደርስ የታሪክ ትስስሮች ያለው ነው። የሶማሊያው መሪ ተደጋጋሚ የኢትዮጵያ ጉብኝት ከአብይ ጋር ደጋግሞ የማውራት ዋነኛ ፍላጎትም ኢትዮጵያ ሶማሊላንድን እውቅና እንዳትሰጥ ማድረግ ወይም ማዘግየት ነው። በዋናነት ኢራን፣ በጥቅሉ ደግሞ በአረቡ ዓለም ስጋቴ ነው፣ ለዚህም ህልውናዬ ስጋት ከግዛቴ ወጥቼ በሩቅ የማስቀረት አማራጭ የጦር መንደር መገንባት አለብኝ ብላ እየሰራች ያለችው እስራኤል ኢትዮጵያ ለሶማሊላንድ እውቅና እንድትሰጥ ትፈልጋለች። ለዚህ ነው ከሳምንት በፊት አዲስ አበባ መጥተው የእስራኤል መንገድ የኮነኑት የቱርኩ ፕሬዝዳንት እግር እንደወጣ እስራኤል ፕሬዝዳንቷን ወደ አዲስ አበባ ይላከችው። ጅቡቲ ላይ የተደረገው ሰሞነኛ ውይይት እስራኤልና አሜሪካ ኢራን ላይ ጦርነት በከፈቱበትና መሪዎቹን ገለው ተጨማሪ ዘመቻን እየመሩ ባሉበት መካከል እየተካሄደ መሆኑ ደግሞ እየተለየ ያደርገዋል። በሶማሊላንድ በኩል ወደ አፍሪካ ቀንድ የመጣችው እስራኤል የሙስሊም አክራሪ መንግስታት ባሉባቸው ሀገራት በኩል እንደ ድረስ አደጋና ጠላት ትቆጥራለች። ከዚህ ጠላትነት ጀርባ ደግሞ ኢራን አፍጥጣ የመጣች ሀገር ናት። በእስልምና መጽሐፍ ቁርአን የአንድ ሀገር መሬት እንደ ቅዱስና ለድርድር የሚቀርብ ተደርጎ የሚመሰከርበት ዓለም ውስጥ እስራኤል ለሶማሊላንድ የሰጠችው እውቅና የሶማሊያን መሬት እንደ መቁረስና ሃይማኖት እንደ መጻረር ተደርጎ ተወስዷል። በዚህም እስራኤል የሰፈረችበት ሶማሊላንድ ማዶ ላይ ያሉት ሀውቲዎች የምታስታጥቀው ኢራንም ሆነች በቀይ ባህር ትብብር ውስጥ የጸና ጋብቻ ፈጽመናል ብለው የሚያምኑት ግብጽና ኤርትራ የእስራኤል እርምጃ ጠላት ሆነው ብቅ ብለዋል። እስራኤል ደግሞ በግብጽና በኤርትራ እንደ ጠላት ተደርጋ ከምትወሰድ ኢትዮጵያ ጋር የጠበቀ ወዳጅ ሆና ባህር በር ጥያቄዋ ዋና ደጋፊ ተደርጋ የምትወሰድ ሀገር ነች። በዚህ መሃል በእስራኤል ጉዳይ የማትደራደረው አሜሪካና መሪዋ ትራምፕ ብቅ ይላሉ። ትራምፕ ለሶማሊላንድ እውቅና እንዲሰጡ ከፓርቲያቸው ከሀርጌሳ መሪዎችም የተለያዩ ጫናዎች እየደረሰባቸው መሆኑ ደግሞ
ነገሩ አይገመት ያድርጎታል። ይህ ውስብስብ ፍላጎት ባየለበት ሶማሊያም ነገሩ እያሳበዳት በሚገኝበት በዚህ ወቅት የኢትዮጵያና የሶማሊያ መሪዎች የእስራኤል የሶማሌላንድ እውቅና የመስጠት ሂደት አጥብቃ በኮነነችው ጅቡቲ ተገኝተው ቀጠናዊ የሰላም ጸጥታ ጉዳይ ላይ መምከራቸው ልዩ ትርጉም የሚሰጠው ነው። ኢትዮጵያ ደግሞ የባህር በር ጥያቄ እስካልተመለሰ ድረስ ቀጠናዊ የሰላም ጸጥታ ሊረጋገጥ አይችልም። ጊዜው በጣም እየሄደ በመጣ ቁጥር አደጋው የበለጠ እየፈጠጠ ነው ትላለች። ከሰሞኑ የሶስትዮሽ ውይይቱን ያስተናገደችው ግብጽ ወደ ዶራሌህ ወደብ ያስጠጋችው ጅቡቲ ኢትዮጵያ የባህር በር እንዲኖራት አትፈልግም። ምክንያቷ ደግሞ በወደብ ኪራይ በየዓመቱ ከኢትዮጵያ የምታገኘውን ከ2 ቢሊዮን ዶላር በላይ ገቢ ይቀርባታል። ግን ደግሞ ጠቅላይ ሚኒስትር አብይ በተደጋጋሚ ሲያነሱ ጥያቄያችን ካልተመለሰ የትኛውም ጎረቤታችን በሰላም አይኖርም፣ ለዚህም ሳይረፍድ አስቡበት እያሉ ያስፈራራሉና ጅቡቲ በጦርነት ግዛቷ እንዲቆረስባት አትፈልግም። ከከፉት አማራጮች አንዱ ምረጭ ከተባለች ዶላሩ ቢቀርባትና ኢትዮጵያ በአሰብ በኩል ወደ ቀይ ባህር ብትወጣ ትመርጣለች። በዚህ ባህል ጠቅላይ ሚኒስትር አብይ አህመድና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የስልክ ውይይት ማድረጋቸው ከሰሞኑ አሜሪካ አስታውቃለች። የሁለትዮሽ ውይይቱ በበርካታ ቁልፍ ጉዳዮች ላይ ማተኮሩን ያስታወቁት የአሜሪካ የውጭ ጉዳይ መስሪያ ቤት በተለይም በቀጠናዊ መረጋጋትና በጋራ ደህንነት ጉዳዮች ላይ ትኩረት አድርገው መወያየታቸውን ጽፏል። በምስራቅ አፍሪካ አስተማማኝ ሰላም እንዲሰፍን ለማድረግ ያላቸውን የጋራ ቁርጠኝነት በማረጋገጥም በጸረ ሽብርተኝነት ተግባር ዙሪያ ያለውን ትብብር ይበልጥ ማጠናከር በሚቻልበት መንገዶች ላይ ሰፊ ምክር አድርገዋልም ተብሏል። በዚህም በቀጠናው ያለው የጸጥታ ስጋት ለመቀነስ ከፍተኛ ሚና እንደሚኖረውም ተመላክቷል። ከዚህ የውይይት መረጃ መረዳት የሚቻለው ኢትዮጵያ ያነሳችው የባህር በር ጥያቄ በአፍሪካ ቀንድ ጎረቤቶቿ እንደ ቀጠና የደህንነት ስጋት የተወሰደባት ኢትዮጵያም ትሁን የአፍሪካ ቀንድ የደህንነት በቀንዱ ያለው የሽብርተኝነት እንቅስቃሴ ለሚያስጨንቃት አሜሪካ ችላ የማይባል ጉዳይ ነው። አሜሪካ በኢትዮጵያ የባህር በር ማግኘት ጥያቄ ላይ የተለየ ተቃውሞ ባይኖራትም መፍትሄው ግን በጦርነት እንዲመጣ አትፈልግም። ምክንያቷ ደግሞ ቀጠናዊ ትርምስ ይፈጥራል የሚል ነው። ከእስራኤል ጋር ሆና ኢራንን እየደበደበች ያለችው አሜሪካ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የኃይል አማራጭ ወደ መጠቀም ብታዘነብል አሜሪካ ደጋፊ እንኳን ባትሆን ግልጽ ተቋሚ እንደማትሆን ግልጽ ነው። ምክንያቱም ጅቡቲ ላይ የሰፈረችው አሜሪካ የሶማሊያ አልሸባብን ጨምሮ በምስራቅ አፍሪካ ውስጥ የምታከናውነው የጸረ ሽብርተኝነት እርምጃ ከሁሉም በላይ ኢትዮጵያን አስቀድማለች። ደግሞ የወዳጇን እስራኤልን ፍላጎት ታሳቢ ታደርጋለች። የእስራኤል ፍላጎት ደግሞ ከኢትዮጵያ ጎን በመቆምና ከዚህ ውስጥ የአረቦች ላይ የበላይነትን ተቀዳጅቶ መኖር ነው። ይህ በእንዲህ እንዳለ ኢራን የአሜሪካና የእስራኤል ወዳጅ አድርጋ በመፈረጅ በየቀኑ በሚሳኤልና ድሮን የምትደበድባቸው የመካከለኛው ሀገራት መካከል የሆነችው አረብ ኤምራቲዎች አለች። ኤምራቲዎች አረቦችና እስራኤልን ለማወዳጀት በሚል የትራምፕ አብርሃም ልጆች ስምምነት ደጋፊ ሆና በመሰለፏ ከአሜሪካና ከእስራኤል ጋር አጋርነት ፈጥራለች። ወደ አፍሪካ ቀንድ ተሻግራም በሱዳን ጠላቶቼ ያግዙታል የምትለውን የአልቡርሃን አስተዳደር ከሐምዳን ዳጋሎ ወይም ከሐሚቲ ጋር ሆና እየወጋች ነው። የአብይ አስተዳደርም አስተላለፉን ከሐሚቲ ጎን በማድረግ ህወሓትና ከኢራን ጋር አጋር ነው የሚለውን የጀነራል አልቡርሃን አስተዳደር ለማንበርከክ የተሰለፈ መንግስት መሆኑን ደጋግሞ ይወቀስበታል። ወዲህ ደግሞ ተቀናቃኟ ሳውዲ አረቢያ ሆነች አረቡ ዓለም ሚዛን አስጠባቂ ነኝ የምትለው ግብጽ በአሰብ ወደብ በኩል በመስፈር የሚያደርጉት እንቅስቃሴ ተቃርና የቆመች ብቻ ሳትሆን የወደብ አልሚ ድርጅት ዲፒ ወርልድ አማካኝነት የነበረውን ይዞታዋን ማስፋፋትና ማስጠበቅን ትሻለች። እዚህም ኢትዮጵያ በርበራ ላይ የ19 በመቶ ድርሻ ያላትና የሳውዲና ግብጽ ወደ ኤርትራ በተለይም አሰብ መምጣት አጥብቃ የምታውቀው ምናልባትም ጉዳዩ ገፍቶ ከመጣ በአጭር ጊዜ ኦፕሬሽን በጥቂት ኪሳራ ኤርትራን አንበርክካ አሰብ ወደ ነበረበት የራሷ ግዛትነት የመመለስ ጽኑ መሻት ያላት መሆኑ ነገሩን ግልጽ፣ የቀንዱን አካሄድና አሰላለፍ ግን ውስብስብ አድርጎታል። እነዚህ ትንታኔዎችና ኑባሮች ባሉበት ጊዜ ነው እንግዲህ ጠቅላይ ሚኒስትር አብይ 4 ኪሎ ቤተ መንግስት ውስጥ ከአሜሪካ የውጭ ጉዳይ ሚኒስትር ጋር በስልክ ጅቡቲ ውስጥ ደግሞ ከሶማሌና ከጅቡቲው ፕሬዝዳንት ጋር በአካል እንደተወያዩ በቅጽበት ወደ ዱባይ ያቀኑት። የአሜሪካ የበላይነትን ለመገዳደር የድሆች የተሻለ ትብብር አማራጭ ለመፍጠር በሚል የተመሰረተው ብሪክስ ውስጥ እንደ ኢትዮጵያ ሁሉ አባል የሆነችው ኢራን በአሜሪካና በእስራኤል ላይ ብቻ ሳትወሰን የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የመካከለኛው ምስራቅ ሀገራትን እየደበደበች ነው። ታዲያ የኢራን እርምጃ የሉዓላዊነት ጥሰት አድርገው የፈረጁትና አጋርነታቸውን ለማረጋገጥ ከተለያዩ የመካከለኛው ምስራቅ ሀገራት መሪዎች ጋር
በስልክ የተወያዩት የጠቅላይ ሚኒስትር አብይ አህመድ በየቀኑ የኢራን ጥቃት እየተፈጸመባት ያለችውን የተባበሩት ኤሚሬቶችን መሪ ግን በስልክ አጽናንተው መተው አልፈለጉም። ይልቁንም የአሜሪካ ስልክና የጅቡቲ ውይይት እንደጨረሱ ወደ መንበራቸው 4 ኪሎ አልተመለሱም። የመረጡት መንገድ አብራሪያቸውን ወደ ተባበሩት አረብ ኤሚሬቶች መዲናና ወንድሜ ሲሉ ወደሚጠሯቸው የልዑል መናገሻ ከተማ ዱባይ መክነፍን ነው። በዚህም ከመሐመድ ቢን ዛይድ ጋር ተገናኝተው አብይ አሰብ ላይ ለመስፈር መንገድ እየጠረገ ነው ካለውና አልቡርሃን ከሚደግፈው የግብፅን ብርቱ ወዳጅ ከሆነው ከሳዑዲው አልጋ ወራሽ መሐመድ ቢን ሰልማን ይልቅ ቁልፍ አጋራቸው የሆኑትን ቢን ዛይድን እንደሚያስቀድሙ በአደባባይ ማረጋገጫ የሰጡት። የዚህ ማረጋገጫ ከፍ የሚያደርገው ደግሞ ወደ ዱባይና አካባቢው የሚዘንበው የኢራን ሚሳኤልና ድሮን ጥቃት በርካታ ሲቪል በረራዎችን ሆነ የአገራት መሪዎችን ጉዞ ባቋረጡበት ወቅት በሞት ላይ ተረማምዶ የከፉ ቀን አጋርነት የመግለጥ እርምጃ መሆኑ ነው። የሆነው ሆኖ አብይ ከመሐመድ ቢን ዛይድ ጋር ያደረጉት ውይይት ተከትሎ ዓለም ትኩረቱን አዲስ በፈነዳው የእስራኤል አሜሪካ ኢራን ጦርነት ላይ ባደረገበት ወቅት ኢትዮጵያ በአሰብ በኩል ወደ ቀይ ባህር ብቅ የምትልበትን ወታደራዊ እርምጃ በኤርትራ ላይ ለመውሰድ ይሁንታን ታገኝ ይሆን ወይ የሚለው ቀልብ ሳቢ ሆኗል።